ኪዩ አባቴ ቶሎ ና። ወይማ ምን ሆንሽ? የሆነ እንጀራ በሚጥሚጣ አማረኝ። እንጀራ በሚጥሚጣ? አዎ አማረኝ። ቶሎ በል። እሺ ምን አገባኝ? ይሄውማ እንዳያቃጥልሽ እሺ። በእናትሽ ትንሽ ብይ። እኔ እኮ አንተ ስትበላው ነው ማየት ያማረኝ። ምን? አዎ አምሮኝ እኮ ነው። አትበላልኝ? በላ በላ። እኔ አንቺ ላማረሽን ልቃጠል እንዴ? ተቃጠል። ልጅህን እኮ ነው የተሸከመችው። አዎ በደንብ ብላልኝ እሺ። አምሮታ አለበለዚያ ልጅህ ላይ ሽታ ይወጣበታል። አንዳንዴ የሚያምራቸው ነገር እኮ በጣም ነው የሚያስቀው። ቲቸር የቤት ስራ ሰርተሃል? ሰርቼ ነበረ ግን ጠረጴዛ ላይ ረስቼው መጣሁ። ቁርስን ረስተሃል? ምን አገናኘው? ምን አገናኘው? እኔ ቁርሴን ብረሳ ትምህርት ቤት አልደርስም። ግማሽ መንገድ ላይ ነው ወድቄ የምቀር። ይርበዋል። ስም ባላገኝ ሞታለሁ። ትክክል። ሲጀመር አልረሳሁትም። ሁለት ቀን ሙሉ አስቤ የመጣልኝ ሀሳብ ነው። በቃ ከዚህ የተሻለ ነገር እንትዘ አንተ ደደብ ስለሆንክ እኔ ደደብ ስለሆንኩ አይደለም። ሂድና ስለኔ ምሁርነት ስፖርት አስተማሪ ጠይቅ፣ ይነግራል። ምን አይነት ሰው ሩጫ ላይ ጎበዝ ነው። ለራስህ እውቀት ይጠቅማል። እንድናቅ አትፈልጉም። ሲጀመር እንድናቅ አትፈልጉም። 10ኛ ክፍል ላይ ይሄን 11ኛ ላይ ስለምትማሩት እንዘለዋለን። 11ኛ ላይ ደግሞ 10ኛ ላይ ተምራችኋል። ይሄንን 10 ላይ ተምራችሁታል። ይሄንን ነው እንድናቅ የምትፈልጉት? ምንም ከህይወት ጋር አይገናኝም። የኛን ኤክስ ማግኘት ከህይወታችን ጋር የሚያገናኘው ነገር ነው። እኔ አሁን አንድም ቀን ፓይታጎረስ ቴዎረም ተጠቅሜ አላውቅም። አንድም ቀን ህይወቴ ላይ ነው የሚፈልገው። የሰው ራስ ላይ ተባይ ነው እየፈለገ ያለ። አይገናኝም ከኛ ህይወት ጋር ሲጀመር። ሪል የሆነ ነገር የእውነት በጣም ሪል የሆነ ነገር እኔ አሁን አስታውሳለሁ። ስንተኛ ክፍል ነው? 9ኛ ክፍል ምናምን እያለሁ አንድ የሆነ ኬሚስትሪ አስተማሪ ነበርና ምን አውርቼ ነው ጭንቅላትህን ፌድ ለመቆረጥ ብቻ ትጠቀምበት፣ ለማሰብ ተጠቀምበት ምናምን ብሎ እሪኩም ዘመድ አለብኝ ነው የምላችሁ። እኔ አሁን መቼም ማረሰውም። ግን እኔና እሱ ከትንሽ ዓመት በኋላ ብንገናኝ እሱ ኤግዛክት እዛው ፖዚሽን ላይ ያንኑ ደሞዝ እያገኘ ያንኑ ትምህርት እያስተማረ ሌላ ተማሪ እንደዚሁ አቢዩዝ እያደረገ ነው። እኔ ግን ላይፌን ተቀይሮ ምናምን ያየኛል በደንብ ደግሞ እሱ ዴፊኔትሊ ሹር ነኝ ነው ማለት። ሰውየው ያስተማረኝን አንድ ትምህርት ትዝ ሳይለኝ የሱ ያቺ ንግግር ግን በደንብ አድጌ አደልት እስከሆን ድረስ ራሱ ማረሰው ግን ሰውየው አቢዩሲቭ ስለነበረ ነው። ገባ? በእርግጠኝነት ይህንን ቪዲዮ አስተማሪዎች ማየታችሁ አይቀርምና ስራውን ላትወዱት ትችላላችሁ። የተለያየ የራሳችሁ የግላችሁ እኮ ችግር ሊኖርባችሁ ይችላል። አትሊስት ግን ትምህርቱን ባትወዱት ለተማሪ ግን መጥፎ ንግግር አትነጋገሩ። ተማሪው ተቀርጾበት ያድጋል። እሱን መጥፎ ትውልድ ነው እያፈራችሁ ያላችሁት። ትምህርቱ በስነ ስርዓት ባታስተምሩት ራሱ ቢያንስ እሱ እንዳይጎዳ መጥፎ ንግግርን ከመናገር ተቆጠቡ።